ለመሆኑ ዩቲዩብ በአንድ ቪዲዮ ስንት ይከፍላል? መቼም ስለ ክፍያ ሲነሳ ሁሉም ሰው የሆነ ሰርፕራይዝ የሚሆንበት ነገር አለ። ነገር ግን የኔ ፖይንት በአንድ ቪዲዮ ምን ያክል ብር ይሰራል የሚለው ብቻ ሳይሆን ኮንተንት ክሬተሮች በተለያዩ ቪዲዮዎች የተለያየ ሪቨኒው የሚያገኙ ለምንድን ነው? አንደኛው ቪዲዮ አሪፍ የሆነ ሪቨኒው ወይንም ገንዘብ ያስገኛል። ሌላኛውና አሪፍ ብላችሁ የሰራችሁት ቪዲዮ ደግሞ በጣም ትንሽ የሆነና የወረደ ገንዘብ ያስገኛል። ለመሆኑ ይሄ ነገር ከምን የተነሳ ነው የሚለውንና እኔ ቀጥታ አፕሎድ ካደረግኳቸው ቪዲዮዎች ውስጥ 3 ቪዲዮዎችን ያ ማለት ከፍ ያለ እይታ ያለውን አንድ ቪዲዮ፣ መካከለኛ እይታ ያለውን አንድ ቪዲዮና ዝቅተኛ የሆነ እይታ ያለውን አንድ ቪዲዮ መርጬ ስንት ገንዘብ እንደሰሩና አጠቃላይ ያላቸውን አናላቲክስ የማሳያችሁ ይሆናል። ከናንተ የሚጠበቀው ይህንን ቪዲዮ እስከ መጨረሻው ድረስ ማየትና ቪዲዮውንም ላይክ አድርጎ መጀመር ነው። ወደ ቪዲዮ እሺ ፋሚሊ ተመልሰናል። ወደ ዋናው ነጥባችን ከመግባታችን በፊት እያንዳንዱ የምንሰራቸው ቪዲዮዎች በምን ምክንያት ትልቅና ትንሽ ገንዘብ ሊሰሩ ይችላሉ የሚለውን የተወሰነ ፖይንት የምነግራችሁ ይሆናል። የመጀመሪያው አንድ ኮንተንት ወይንም ቪዲዮ አሪፍ ገንዘብ እንዲያገኝ የሚያደርገው ዋና ነጥብ ሲፒኤም ይባላል። ይሄኛው ፖይንት ዘ ቢገስት ፋክተር ይባላል። ሁሉንም ሪቨኒው አጠቃሎ የሚወስነው ጉዳይ ይሄ ነው። ሲፒኤም ኮስት ፐር ማይል። ያ ማለት ማስታወቂያ የሚያሰሩ ድርጅቶች ለአንድ ቪዲዮ ወይንም ለ1000 እይታ የሚከፍሉት የገንዘብ መጠን ማለት ነው። ስለዚህ የእናንተ ቪዲዮ ላይ እነዚህ ማስታወቂያ የሚያሰሩ ድርጅቶች አሪፍ የሆነ ፕራይስ ለዩቲዩብ የሚከፍሉ ከሆነ ዩቲዩብም የራሱን ድርሻ ወስዶ ለእናንተ ወይንም ለኮንተንት ክሬተሮችም አሪፍ የሆነ አርፒኤም ይከፍላል ማለት ነው። ስለዚህ የእናንተ ኮንተንት ከሲፒኤሙ ጋራ ሪሌትድ ያደርጋል። ሃይስት ሲፒኤም ያላቸው ኮንተንቶች አሉ። ለምሳሌ ፋይናንስ፣ ቢዝነስ፣ ኤጁኬሽናል የሆኑ ኮንተንቶች በሙሉ አሪፍ የሆነ ሲፒኤም ነው ያላቸው። ስለዚህ ጉዳይ ሳምፕል ቪዲዮ አውጥተን እንዴት ነው ሲፒኤማቸው አሪፍ የሆነው የሚለውን አሳያችኋለሁ። ችግር የለው። የእናንተ ቪዲዮ አሪፍ የሆነ ገንዘብ እንዲሰራ ሲፒኤም ወሳኝ ነገር ነው። ሁለተኛው ደግሞ ሎኬሽን ይባላል። ያ ማለት እንግዲህ አሜሪካን ሀገር ያለ ተመልካች የእናንተን ቪዲዮ ሲመለከተውና አፍሪካ ሀገር ያለ ተመልካች የእናንተን ኮንተንት ሲመለከተው የምታገኙት ገንዘብ በጣም የተለያየ ነው። ሃይስት የሆነ ገንዘብ ሊያመጡ የሚችሉ ሀገራት እነ አሜሪካ፣ እነ ካናዳ፣ እነ ጀርመን፣ እነ አውስትራሊያ እና ሌሎች ሀገራት ናቸው። ትንሽ የሆነ ፕራይስ ወይንም ደግሞ ሪቨኑ የሚያመጡት ደግሞ አፍሪካ ውስጥ ያሉ ሀገራትና ኤዥያ ውስጥ ያሉ ሀገራት ናቸው። የእናንተ ተመልካች ከየት ነው የሚለው ገንዘቡን ይወስነዋል ማለት ነው። ስለዚህ 100,000 እይታ ከአሜሪካ ውስጥና 100,000 እይታ ከኤዥያ ውስጥ ምንም አይገናኝም። ሶስተኛው ጉዳይ ዋቺንግ ታይም እና ቪዲዮ ሌንግዝ ነው። ቪዲዮ ሌንግዝ እና ዋቺንግ ታይም እንዴት ነው የኛን ገንዘብ የሚወስነው ካላችሁ፣ እናንተ የምትሰሩት ቪዲዮ ረዥም ከሆነ ሚድ ሮል አድስ የሚባለውን ማስገባት ትችላላችሁ። ወይም ደግሞ ዩቲዩብ አውቶማቲካሊ ይሄንን አድስ ሊያስገባ ይችላል። ያ ማለት በእናንተ ቪዲዮ ላይ 2፣ 3፣ 4 እና ከዛ በላይ ማስታወቂያ እንዲገባ የምታደርጉበት መንገድ አለ። አጭር ቪዲዮ ወይንም ከ8 ደቂቃ በታች ከሆነ ግን ለማስታወቂያ ምቹ የሚሆን ቦታ ብቻ ተፈልጎ 1 ወይንም 2 ማስታወቂያ ሊገባ ይችላል። እናንተ የምትሰሩት ቪዲዮ ሌንግዝ ማተር ያደርጋል ማለት ነው። ዋቺንግ ታይም የምንለው ደግሞ ብዙ ሰው የእናንተን ኮንተንት ዋች ባደረገ ቁጥር ዩቲዩብ ለብዙ ሰዎች ቪዲዮአችሁን ሪኮመንድ ያደርጋል ነው። ያ ማለት የእናንተን ኮንተንት በጣም ብዙ ሰዎች ዋች ያደርጋሉ። ሲደመር
እነዛ ዋች የሚያደርጉ ሰዎች ሙሉ ማስታወቂያውን ይመለከታሉ። ከ8 ደቂቃ በላይ ከሆነና ሁሉንም ከተመለከቱት ሚድሮል ላይ ያሉትን፣ መጀመሪያ ላይ ያሉትን፣ መጨረሻ ላይ ያሉትን ማስታወቂያዎች የማየት እድል አላቸው ማለት ነው። ስለዚህ ዋች ታይም እና ቪዲዮ ሌንግዝ እናንተ የምትሰሩትን የገንዘብ መጠን ይወስናል ማለት ነው። አራተኛው ፖይንት ኦዲየንስ ኢንጌጅመንት ነው። ይሄ ደግሞ ብዙ ጊዜ የተለመደ ነገር ነው። ለምሳሌ እኔ አሁን መጀመሪያ አካባቢ ይህንን ቪዲዮ ከመጀመራችን በፊት ላይክ እናደርገዋለን እላለሁ አይደል? የኔ የተለመደ ኢንትሮ ይሄ ነው። ሌሎቹም ደግሞ ቪዲዮን ከመጀመራችሁ በፊት ላይክ አድርጋችሁ ጀምሩ ይላሉ። ሌሎች ደግሞ ላይክ አድርጉ፣ ኮሜንት አድርጉ፣ ሼር አድርጉ ይላሉ አይደለ? ይሄ ነገር እንዲሁ ራንደምሊ የመጣ ሳይሆን ሆን ብለን የምናደርገው ነገር ነው። ከናንተ የሚቀነስ ነገር የለም፣ የታወቀ ነገር ነው። የሆነ መረጃ እስካገኛችሁ ድረስ ላይክ ብታደርጉ፣ ኮሜንት ብታስቀምጡ፣ ለሌሎች ሰዎች ሼር ብታደርጉ ምንም ችግር የለውም። ለኛ ግን እናንተ ቪዲዮ ላይክ ባደረጋችሁት ቁጥር ዩቲዩብ ይሄ ቪዲዮ እጅግ በጣም ወሳኝና ጠቃሚ ነው፣ ለምን ለሌሎች ኦዲየንሶች አልጋብዘውም ይልና ሪኮመንድ ያደርገዋል። ብዙ ሰዎች ወደዛ ቪዲዮ የመምጣት ፕሮባቢሊቲያቸው ይጨምራል። ስለዚህ ሰው ዝም ብሎ አይደለም ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮሜንት ጻፉ የሚለው ዝም ብሎ አይደለም፣ ቫሊዩ ስላለው ነው። ኢንዳይሬክትሊ የምታገኙትን ገንዘብ እጥፍ ይጨምረዋል ማለት ነው። ስለዚህ ኦዲየንስ ኢንጌጅመንት በጣም በጣም ወሳኝ ነው። በዚሁ አጋጣሚ ይህንን ቪዲዮ ላይክ ሳታደርጉ የምትመለከቱ ሰዎች ላይክ አድርጉ፣ ሼር አድርጉት፣ እንዲሁም ደግሞ የፈለጋችሁትን ኮሜንት ጻፉልኝ ማለት ነው። በዚሁ አጋጣሚ እኔም የራሴን ኢንጌጅመንት እፈጥራለሁ ማለት ነው። ሌላውና የመጨረሻው የምንመለከተው ታይፕ ኦፍ አድስ ነው። እዚህ ጋር ሁሉም ሰው ክሊር የሆነ መረጃ ሊኖረው ይገባል። ብዙ ጊዜ የተለመዱ ሁለት አይነት አዶች ናቸው። የመጀመሪያው ስኪፔብል የሆነ አድ ነው። ያ ማለት እናንተ ቪዲዮን ዋች እያደረጋችሁ እያለ ሲመጣ የሆነ 4-5 ሰከንድ ላይ ስኪፕ የሚል አማራጭ አለ። እሱን ስትነኩት ማስታወቂያው ያልፋል፣ ቪዲዮ ይቀጥላል። ሁለተኛው ደግሞ ነን ስኪፔብል የሆነ ነው። ያ ማለት እናንተ ግዴታ ያንን ኮንተንት እስከከፈታችሁት ድረስ ማስታወቂያው ይታያል ማለት ነው። ስለዚህ የምታገኙት ገንዘብ ዳይሬክትሊ ከታይፕ ኦፍ አድስ ወይንም ከማስታወቂያው አይነት ጋር ይያዛል። ስኪፔብል የሆኑ ማስታወቂያዎች የሚያስገኙት ገንዘብ ትንሽ ነው። ነን ስኪፔብል የሆኑ ማስታወቂያዎች የሚያስገኙት ገንዘብ ብዙ ነው። ቢዝነስ ሪሌትድ የሆነ ማስታወቂያ ደግሞ ሲፒኤሙ በጣም ትልቅ ስለሚሆን የሚያስገኘው የገንዘብ መጠን ትልቅ ነው። ስለዚህ ብዙ ጊዜ ሪኮመንድ የሚደረገው ነን ስኪፔብል ማስታወቂያዎችና ቢዝነስ ሪሌትድ የሆኑ ማስታወቂያዎች እንዲገቡ ነው። እነዚህ ከገቡላችሁና ብዙ ሰው የእናንተን ቪዲዮ ከተመለከተው የምታገኙት ገንዘብ ከተለመደው ገንዘብ በላይ ነው። እሺ ቤተሰብ ይህንን ፖይንት ከነገርኳችሁ በኋላ በቀጥታ እኔ የሰራኋቸው 3 ሳምፕል ቪዲዮዎችን እየከፈትን እንመለከታለን። ሰው በመጀመሪያ የምንመለከተው እንደምታዩት ሃው ቱ አድ ኒው ቲቪ ቻናል የሚለው በጣም ብዙ ጊዜ ሆኖታል ይህን ቪዲዮ ከሰራሁት። በነገራችን ላይ እዚህ ጋም ሌላ የምነግራችሁ መረጃ ይኖራል። ሰው እዚች ጋር አናላይቲክስ የሚለውን አንድ ጊዜ እንነካዋለን። ዘን ወደ ዋናው አናላይቲክስ ስንገባ ወደ 66500 እይታ አለው። ወደ 2800 የሚደርስ የእይታ ሰዓት አለው። 1200 እና ከዛ በላይ የሆኑ ሰብስክራይበሮችን አምጥቷል። አሁን ኤስቲሜትድ ሪቨኑ ወደሚለው እንሄዳለን፣ ችግር የለውም። ነገር ግን ከዛ በፊት እዚህ ቪዲዮ ላይ የሆነ ነገር ልንገራችሁ። እዚህ ጋር ይሄ ቪዲዮ ፐብሊሽ ከሆነ ስንት ጊዜው መሰላችሁ? ወደ 4 ዓመት አካባቢ ደርሷል። እንደምታዩት አሁን እዚህ ጋር ስትመለከቱት ሉክ ከመጀመሪያው ቀን ጀምራችሁ ቀስ እያልኩኝ ላሳያችሁ፣ እይታውን ተመልከቱት። መጀመሪያ ላይ የመጀመሪያው ቀን ላይ ዴይ 1 ወይም ዴይ 2 ላይ እንደምታዩት ወደ 8 13 29 45 68 80 ምናምን ኦልሞስት ወደ 193 ቀን ላይ 605 ቪው ነው ያለው። አስባችሁታል? 193 ቀን ላይ 605 ቪው። አሁንም ተስፋ አልቆረጥኩም፣ ቪዲዮውን አላጠፈውትም፣ ምንም አይነት ነገር አላደረኩም። ከዛ ወደ 200 ምናምን አካባቢ ቀን ላይ ተመልከቱ። 207ኛው ቀን ላይ 2000 ምናምን ቪው መጣ። ከዛ እያለ 3000
4000 5000 ሉክ እዚህ ጋር አንድ ዓመት ከ144 ቀን ላይ 10000 ቪው ደረሰ። አንድ ዓመት ከ144 ኦልሞስት አንድ ዓመት ተኩል አካባቢ ሉክ። ከዛ እየጨመረ 17000 21000 27000 37000 ምናምን እያለ እንደምታዩት 66000 ደረሰ ማለት ነው። ከዚህ ምን ትማራላችሁ? አንዳንድ ቪዲዮዎች መጀመሪያ አካባቢ ኢቭን እስከ አንድ ዓመት ተኩል ድረስ ጭራሹኑ ዜሮ ላይ ይቀመጣሉ ከ1000 እይታ በታች። ስለዚህ እናንተም ኮንተንት የምትሰሩ ሰዎች ምንም ተስፋ ሳትቆርጡ ሁሌም ቢሆን ቪዲዮ አፕሎድ አድርጉ። መቼ እንደሚነሳ መቼ ቫይራል እንደሚወጣ ምንም የምታውቁት ነገር የለም። ብቻ አሪፍ የሆነ መረጃ ስጡ። እንግዲህ ከዚህ ብዙ ሰው ትልቅ ነገር ይማራል ብዬ አስባለሁ። በጣም አሪፍ። አሁን ወደ ገንዘቡ እንሂድና እዚህ ጋር ብለር ያደረግኩትን ስከፍተው አንድ ጊዜ ስትመለከቱት $24.69 ነው የሰራ በ66500 ቪው $24.69 በጣም ትንሽ ነው። በጣም ትንሽ ግን በቃ ምንም ችግር የለውም። እንደምታዩት አሪፍ ሰብስክራይበር አንጥቷል። ዋቺንግ አወሩም አሪፍ ነው። በገንዘብ በኩል በጣም ትንሽ ነው። ይሄንን ወደ ኢትዮጵያ ብር ስንመታው 24.69 ሲባዛ በ156 አሁን ባለው ገበያ ማለት ነው 3851 ብር ማለት ነው። የስንት ደቂቃ ቪዲዮ ነው? የ11 ደቂቃ ቪዲዮ ማለት ነው። አይከፋም፣ ግን ብዙም ያን ያክል አይደለም። ከዚህም ብዙ ነገር ትማራላችሁ። ዘን እዚህ ጋር እንደምትመለከቱት ሪቨኑ የሚል አለ። አንድ ጊዜ ስትነኩት ሪቨኒውን ሲፒኤም የሚለው ቅድም ስንዋራ የነበረው ጉዳይ እዚህ ጋር ይመጣል። ሲፒኤሙ $6.44 ነው። ከዛ በኋላ ወደ ሎኬሽን ይመጣል። ያ ማለት ከየት ሀገር ነው የኔን ቪዲዮ ወይም ይሄንን ኮንተንት የተመለከቱት የሚለው ማተር ያደርጋል። ስንት ላይክ፣ ስንት ሼር፣ ስንት ኮሜንት አለው የሚለውም ማተር ያደርጋል ከቫይራሊቲ ጋር ስለሚያዝ ማለት ነው። ስለዚህ አሁን ሲፒኤሙን ስንመለከተው 6.44 ነው። አርፒኤሙን ስንመለከተው ደግሞ 0.37 ነው። ኢንሞስት ኬዝ ይህንን ቪዲዮ የሚመለከቱት ሰዎች ኢትዮጵያ ውስጥ ያሉ ናቸው። በዚህ ኬዝ ነው 66000 ቪው ታይቶ $24 ብቻ ያመጣ። እንቀጥል፣ ሌላ ቪዲዮ እንመልከት። ሁለተኛው ቪዲዮ ደግሞ እንደምትመለከቱት ስለዚህ ላይቭ ስትሪሚንግ አፕሊኬሽን የሰራሁት ቪዲዮ ነው። አናላይቲክስ የሚለው ጋር እንገባና እንመለከታለን። እዚህ ጋር እንደምትመለከቱት 208000 ቪው ታይቷል። 14900 ዋቺንግ አወር አለው። 8900 ሰብስክራይበር አምጥቷል። ገንዘቡን እዚህ ጋር እንመለከተዋለን። ምንም ችግር የለው። ይሄኛውን ቪዲዮ ቅድም እንደነገርኳችሁ ካንትሪ ይወስነዋል፣ ኦዲየንስ ኢንጌጅመንት ይወስነዋል፣ አድስ ታይፕ ይወስነዋል፣ ሲፒኤሙ ይወስነዋል። ስለዚህ ወደ ሲፒኤሙ ገብተንም እንመለከታለን። እዚህ ጋር እንደምታዩት በ208000 እይታ $273.3 አስገኝቷል። አይከፋም። ይሄም ምንም አይልም። 273ን እንደምታዩት እናባዛው። 273 ሲባዛ በ156 እኩል ይሆናል 42588 የኢትዮጵያ ብር አስገኝቷል ማለት ነው። አይከፋም፣ ምንም አይልም። ነገር ግን ይሄ ቪዲዮ ሲፒኤሙ ስንት ነው የሚለውን እንመልከት። ሪቨኑ ከሚለው ጋር እንሄድና ከፍ እናደርገዋለን። ሲፒኤሙ እንደምታዩት ቅድም ካየነው 6 ምናምን ዶላር፣ ይሄኛው ትንሽ ሻል ያለ ነው $7.22 ነው። ከዛም በኋላ አርፒኤሙ ስትመለከቱት እዚህ ጋር ወደ $1.31 ነው። ያ ማለት ቅድም ያየነው ስንት ነው? ወደ $0.37 ነው። ይሄኛው ደግሞ 1.31 ነው ማለት ነው። ስለዚህ አሁን እዚህ ቪዲዮ ላይ እይታው ብዙ ነው። አሪፍ የሆነ ኢንጌጅመንት አለው። ብዙ ላይክ፣ ብዙ ዋቺንግ አወር፣ ብዙ ሰብስክራይበር አምጥቷል። ኢቭን እዚህ ቪዲዮ ላይ የሚገባው አድስ ነን ስኪፔብል የሆነና ቢዝነስ ሪሌትድ የሆነ አድስ ነው።
እንደገና ደግሞ ቪዲዮም ረዘም ያለ ነው። ኦልሞስት ከ19 ደቂቃ በላይ የሆነ ቪዲዮ ነው። ስለዚህ በመጠኑም ቢሆን ይሄኛው ቪዲዮ በአሪፉ ፐርፎርም አድርጓል ልንል እንችላለን ማለት ነው። አሁን የመጨረሻውን ሶስተኛውን ቪዲዮ እንመለከታለን። ይሄኛው ደግሞ ስለ ፔፓል የሰራሁት ቪዲዮ ነው። እዚህ ጋር እንደምትመለከቱት ወደ አናላይቲክስ እንገባለን። ይሄኛውን ብለር አረግባችኋለሁ፣ ገንዘቡን መጨረሻ ላይ ያሳያችኋለሁ። 56800 እይታ ነው። ይሄ ደግሞ በጣም ትንሽ እይታ ነው ያለው በነገራችን ላይ። ከዛም ወደ 3600 ዋቺንግ አወር አለው። 2400 እና ከዛ በላይ ሰብስክራይበር አምጥቷል። አሁን እዚህ ጋር እንደምታዩት እንግዲህ $204 አስገኝቷል። አሁን እንግዲህ ይሄኛው ከሌሎቹ በተለየ መልኩ በአሪፍ ፐርፎርም አድርጓል። ለምንድን ነው? ይሄ ቪዲዮ ቢዝነስ ሪሌትድ ወይም ደግሞ ከፋይናንስ ጋር የሚያዝ ቪዲዮ ስለሆነ ነው። ሌላው ቢዝነስ ሪሌትድ የሆነ ማስታወቂያ ገብቶበታል። ሌላው አሪፍ የሆነ ኢንጌጅመንት አለ ወይም ኦዲየንስ ኢንጌጅመንት አለው። በእይታ በኩል በእርግጥ ይሄኛው ከሌሎቹ ያነሰ ነው፣ ግን ያስገኘው ገንዘብ እንደምታዩት የተሻለ ገንዘብ ነው። እሺ እንቀጥል እስኪ የዚህን ሲፒኤም እንመልከተው። ሪቨኑ ከሚለው ጋር እንሄድና ሲፒኤሙን ስንመለከት እንደምታዩት ኦልሞስት ወደ $19 ነው። ማስታወቂያ የሚያሰሩ ድርጅቶች ለዩቲዩብ የሚከፍሉት ገንዘብ $19 ነው፣ በ1000 እይታ ማለት ነው። ኮስት ፐር 1000 ቪው ነው። ከዛ በኋላ ዩቲዩብ የራሱን ድርሻ ይወስድና ለእኔ በ1000 እይታ ወደ $3.61 ይከፍላል። ያ ማለት ቢዝነስ ሪሌትድ የሆነ ቪዲዮ እና ኮንተንት ስሰሩ ሲፒኤሙም አርፒኤሙም ይጨምራል አብሮ። ብዙ ማስታወቂያ የሚያሰሩ ድርጅቶችም በአሪፉ ይከፍላሉ ማለት ነው በሌላ አገላለጽ። ስለዚህ ከዚህ ብዙ ነገር መረዳት ትችላላችሁ። እንደምታዩት እንግዲህ ወደ $204 ያ ማለት ያው $204 ማለት ስንት ነው? 204 ሲባዛ በ156 ስንት ማለት ነው? 31824 ብር ማለት ነው። እንግዲህ በስንት ደቂቃ ቪዲዮ ማለት ነው? በ14 ደቂቃ ቪዲዮ 31000 ምናምን አይከፋም። አሁን የኔ ፖይንት ምን መሰላችሁ? እናንተ ምንም ይሁን ምን አሪፍ የሆነ ቪዲዮ ፐብሊሽ አድርጉ። ኮንሲስተንትሊ ሁልጊዜ ቪዲዮ ልቀቁ። መቼ ቫይራል ይወጣል፣ መቼ ይወርቃል፣ መቼ ይነሳል የሚለው የእናንተ ጉዳይ አይደለም። እናንተ ግን ትክክለኛ የሆነና አሪፍ የሆነ ኦዲየንስ ሊደሰትበት የሚችልና የሆነ ቁም ነገር ይሰጣል የምትሉትን ቪዲዮ ስሩ ነው የኔ ዋና ጭብጥ ሐሳቤ ይሄ ነው። ከዛ ውጭ $10 $20 $100 $200 ከዛም በላይ እንደ ስራችሁ ታገኛላችሁ። እዚህ ጋር 3 ሳምፕሎችን አምጥቼ ያሳየዋችሁ በትንሽ ቪውም በመካከለኛ ቪውም በትልቅ ቪውም እንዴት አሪፍ ገንዘብ መስራት እንደምትችሉና ሁሉም ሰው ተስፋ ሳይቆርጥ አሪፍ የሆነ ክፍያ ማግኘት እንደሚችል ለማሳየት ነው ማለት ነው። ሁላችሁም ይሄንን ቪዲዮ ላይክ በማድረግ ጨርሱ። ዩቲዩብንና አድሰንስን በተመለከተ የተለያዩ ጥያቄዎችና ችግሮች ካሉባችሁ እዚህ ጋር በማስቀምጠው የቴሌግራም አድራሻ ሃሎ በሉኝ። እኔ ሁልጊዜ ሬዲ ነኝ፣ እመልስላችኋለሁ፣ አናግራችኋለሁ፣ ተወያይተን ችግሮችን እንፈታለን። ለዛሬ የነበረን ቪዲዮ ይህንን ይመስል ነበር። በሌላ በአሪፍ ቪዲዮ እስከምንገናኝ ድረስ ባይ ባይ።